ሰላም ጤና ይስጥልኝ ተመልካቾቻችን ከዋሽንግተን ዲሲ ሰዓት ስቱዲዮ ካሳሁን ይልማ ነኝ። በወቅታዊ የኢትዮጵያ ጉዳይ ላይ በተለይም መስከረም 22 በደብረ ዘይት ወይም ቢሾፍቱ ከተማ የኢሬቻ በዓል ላይ የደረሰውን እልቂት ተከትሎ በአሁን ሰዓት በኦሮሚያ በተለያዩ ከተሞች በአዲስ አበባ ዙሪያና አዲስ አበባ ዳርቻ ባሉ አካባቢዎች ከፍተኛ ተቃውሞ አለ። በርካታ ህዝብ በነቂስ ወጥቶ ስርዓቱ እንዲወድቅ የህዝብ አመራሩን እንዲለቅ ጥያቄ እያቀረበ ነው። ከዚህ ጋር ተያይዞ የህዝባዊ አመጹም እየተጠናከረ በመምጣቱ የኦሮሞ ተቃውሞ የሚለው በኦሮሞ አብዮት በሚል መሪ ቃል እስከ መተካት ደርሷል። እዚህ ውጭ ሀገር የሚኖሩ በኦሮሞ ድርጅቶች ውስጥ ታቅፈው ያሉ አመራሮች በቀጣዩ ህዳር ወር ውስጥ ከህዳር 2 እስከ ህዳር 4 ስብሰባ አለ። ያ ስብሰባ የነጻነት ቻርተር የሚል ስብሰባ ነው። ይህ ስብሰባ ምን ማለት ነው የሚለውን ለመጠየቅ በሚቺጋን ፍሊንት ኬተሪንግ ዩኒቨርሲቲ የግሎባል ስተዲ መምህር የሆኑትን ፕሮፌሰር እዝቅኤል ገቢሳን አነጋግራለሁ። አብራችሁን ሁኑ። ፕሮፌሰር እዝቅኤል በጣም ነው የማመሰግነው። የኢትዮጵያ ወቅታዊ ጉዳይ ከጊዜ ወደ ጊዜ መልኩን እየለወጠ መጥቷል። ህዝባዊ ተቃውሞም ተጠናክሯል። የኦሮሞን ተቃውሞ የሚመሩት በህቡም ሆነ በፊት ለፊት ለዚህ አስተዋጽኦ የሚያበረክቱ ሰዎች የኦሮሞ ተቃውሞ ከተቃውሞነት ወደ አብዮትነት ተቀይሯል እያሉ ነው። በተለይ የቢሾፍቱ እልቂት መላው ኢትዮጵያውያንን በጣም ያሳዘነ ሁኔታ ሆኗል። አዲስ አበባም የተቃውሞ ትኩሳት እየጎበኛት ነው። ከዚሁ ጋር ተያይዞም እዚህ ውጭ ሀገር ውስጥ አትላንታ ጆርጂያ ግዛት ውስጥ አትላንታ ከተማ ከህዳር 2 እስከ ህዳር 4 የሚካሄድ ስብሰባ አለ። ይህንን ስብሰባ በደንብ ያውቁታል። እዚህ የዚህ ስብሰባ እንግዲህ የነጻነት ቻርተር ወይንም ቀጣዩን የኦሮሞ ዕጣ ፈንታ ለመወሰን የሚያስብ ሰነድ ወጥቷል። ይህ ሰነድ ከሰሞኑ ይፋ ሲወጣ ብዙዎችን እያነጋገረ ነው። ግልጽ መሆን ያለበት ነገር ስለሆነ እርሶን ለማነጋገር እንግዳ አድርገን አቅርበናል። የመጀመሪያ ጥያቄ የሚሆነው ሰነዱ ምንድን ነው? አመሰግናለሁ አሳሁን፣ በጣም አመሰግናለሁ ስለ እድሉ። ይሄ የስብሰባ ጥሪ ነው፣ ማስታወቂያ ነው እንጂ ሰነድ አልወጣም። ሰነድ የሚባለው ነገር ከየት እንደሚመጣ አላውቅም፣ ግን ነገሩ ይሄ የስብሰባ ጥሪ ነው እስከማውቀው ድረስ። ቀኑ ይሄ ህዳር 2 ወይም 12 በኖቬምበር 12 የኦሮሞ እንቅስቃሴ የተጀመረበት ቀን ነው በጊንጪ ላይ። ከዛ ጀምሮ ያንን ቀን ለማስታወስ እና በዛ ቀን አካባቢ የኦሮሞ ህዝብ ትግል አሁን የደረሰበትን ደረጃ ለመገምገም እና የወደፊቱን አቅጣጫ ለመተለም የተለያዩ ስብሰባዎች ናቸው። ይሄ አንዱ ነው። የተለያዩ ስብሰባዎች ናቸው እየተደረጉ ያሉት። በአሜሪካ ብቻ ሳይሆን በአውሮፓም በሌላ ቦታም ስብሰባዎች እየተደረጉ ነው። ምክንያቱም ቀደም ሲል እንዳልከው በቢሾፍቱ የተደረገው እልቂት ብዙዎችን አነጋግረዋል። እልቂቱ በተደረገበት ቀን የኦሮሞ ማህበረሰብ አባላት በየከተማው ተሰብስበው ምን እናድርግ፣ ስለዚህ ነገር ምን ይደረግ፣ በምን አቅጣጫ ይሄዳል፣ ይሄ ትግል ወዴት እየተጓዘ ነው፣ ዝም ብለን እናልቃለን ወይ የሚል የህዝብ ስጋት አለ፣ የህዝብ ጥያቄ አለ። በዚህ ነገር ላይ ለመነጋገርና የወደፊቱ የትግል አቅጣጫ ምን እንደሚሆን ስብሰባ ጥሪ ተደረገ። ጥሪ ማድረጊያ ነው እንጂ የጥሪው ዓላማ ደግሞ ምንድን ነው የሚለውን ዓላማውን መንገሪያ ነው እንጂ የተዘጋጀ ሰነድ የለም። ስብሰባው ነው ሰነዱን የሚያዘጋጀውና ይህንን የኦሮሞ የትግል ቻርተር የሚለውን ነገር የሚያዘጋጀው ስብሰባው ነው እንጂ የተዘጋጀ ሰነድ የለም እስካሁን ድረስ። ይሄ ማስታወቂያ ነው። ስብሰባው በዛ ቀን ይደረጋል። ዓላማውም እንዲህ አይነት ነገር በኢትዮጵያ ታሪክ ውስጥ በኦሮሞ ታሪክ ውስጥ ተደርጎ አይታወቅም። መንግስት ሆነ ብሎ ሰዎችን እያባረረ በእንደዚህ አይነት ድምፅ በቁጥር ሰው ማለቁ ሊቀጥል ስለማይችል መንግስትም እየተዳከመ መሆኑ ስለታወቀ ህዝብ ተገናኝቶ መነጋገር አለበት። በህዝብ መካከል ያለውን ጥያቄዎች በሙሉ ሰምቶ እንዲህ ነው ብሎ
ለህዝብ ሁሉ ማስታወቅ አንደኛ ይሄ ለኦሮሞ ማህበረሰብም ይጠቅማል፣ ምን እንደሚፈልግ ይናገራል። ለሌላውም ደግሞ ግልጽ ያለ ነገር አውጥቶ ይናገራል፣ ከአሁን ጀምሮ ያለው ትግል ምን ማለት እንደሆነ። ስለዚህ ከብዙ ስብሰባዎች ውስጥ አንዱ እንደሆነ ነው ይሄኛው እኔ የማውቀው። ስለዚህ ሰነድ የተዘጋጀ የለም። ሰነድን የሚያዘጋጀው ስብሰባ ነው። ሰነድ ማለት ደግሞ እንግዲህ ያው ይህንን ሀሳብ አለን፣ በዚህ መንገድ የትግሉ አቅጣጫ መቀየስ አለበት የሚል ነገር ለማውጣት ነው። እንደዚህ ነው ይመስለኝ። አሁን ግን በተለያዩ ድረገጾች ላይ ወጥቷል። ኦሮሞ ፕሮቴስት በሚል ድረገጽ ላይ ወጣል። እሱን በተለያዩ ድረገጾች ላይ እያየነው ነው። የኮንቬኒንግ አን ኦሮሞ ሊደርሺፕ ኮንቬንሽን አትላንታ ጆርጂያ ይላል በዋናነት በጉልህ የሚታየው። በዛ ስር ባክግራውንድም ራሽናልም ተብሎ የተለያዩ ይዘቱን የሚያመለክቱ የተጻፉ ነገሮች አሉት። ወደዛ ዝርዝር ከመግባቴ በፊት ይሄስ ባለቤቱ ማን ነው? ስብሰባው የተጠራው በምን መልኩ ነው? እንዳልኩ ይሄ ከብዙ ስብሰባዎች አንዱ ነው። በኦሮሞ ህብረተሰብ ውስጥ የሙያ ድርጅቶች አሉ፣ የሚዲያ ድርጅቶች አሉ፣ የኮሚኒቲ ወይም የህብረተሰብ ድርጅቶች አሉ። ንግግሩ በየቦታው ነው ያለው፣ ስብሰባዎችም በየቦታው ነው ያሉት። ይህንን ሲነጋገር የነበረና እንዲዘጋጅ የተስማማበት የተለያዩ የኦሮሞ ድርጅቶች ተወካዮች ያሉበት ንግግር ነው። ይሄ ነገር እንዳልኩ ቀኑ 12 በዛ ቀን ላይ መደረጉን ለህዝብ ለማሳወቅ ነው እንጂ በተከታታይ ቀናት አዘጋጆቹ ይሄ ነው ብለው ዝርዝሩን ያወጣሉ። ይሄ ማስታወቂያ ነው። ማስታወቂያውን ያወጡት እንግዲህ ሲነጋገሩ የነበሩ ድርጅቶች ናቸው። ይሄ ብቻ አይደለም። አሁንም መልሼ ልንገርህ፣ ይሄ ብቻ አይደለም። የተለያየ ሌላ ስብሰባ በአሜሪካም በአውሮፓም እየተዘጋጀ ነው። እንግዲህ የድርጅት መሪዎች፣ የህዝብ መሪዎች፣ ሽማግሌዎች በዚህ ነገር ላይ ሲነጋገሩ ስለነበረ ከዚሁ ከህዝብ ጥያቄ የተነሳ ነው መልስ። ስለዚህ በዚህ የተለያዩ ድርጅቶች ካልን የፖለቲካ ድርጅቶች ይኖራሉ፣ የሰብአዊ መብት ድርጅቶች ይኖራሉ፣ አትራፊ ያልሆኑ ትግሉን የሚያግዙ ድርጅቶች ይኖራሉ። በተለያዩ መልኩ ይሄንን ስብሰባ ከመጥራት በፊት የሆነ ሌላ ስብሰባ ነበር ማለት ነው። ወደዚህ ለመምጣት በብዙ ቦታ ስብሰባዎች አሉ። ስብሰባዎች ተደርገዋል። እንዳልኩ ባለፈው ቅዳሜ በየቦታው ስብሰባዎች ተደርገዋል። ከዛው በተነሳ ቀደም ሲባልም የሙያ ድርጅቶቹ የተለያዩ ድርጅቶች ስለዚህ ጉዳይ ሲናገሩ ነበር። ማንም ግልጽ ያለ ሀሳብ ያለው የለም። ግን አንድ ነገር መደረግ አለበት፣ የሆነ ነገር መደረግ አለበት። በተለይ ደግሞ አመራር የለም በዚህ እንቅስቃሴ ውስጥ። ስለዚህ አመራር ያስፈልጋል። ቀጥታ የሆነ ምንድነው የኦሮሞ ህዝብ የሚፈልገው የሚለው ጥያቄ ስላለ ይሄንን ከየቦታው ንግግር ሲያደርጉ የነበሩ አሉ። እሱ እንግዲህ ያው በጊዜው ይወጣል፣ ይገለጣል ማን እንደሆነ። ግን እንዳልኩ የተለያዩ ድርጅቶች ናቸው በዚህ ላይ በአንድነት መጥተው ይሄንን ስብሰባ መጥራት ያለብን ያሉት። ወደ ሰነዱ ስንሄድ እንግዲህ ድርጅቶቹ ወደፊት ይገለጻሉ ከተባለ ለዚህ ስብሰባ ጥሪ ለተባለው ይፋዊ ባልሆነ መልኩ መነጋገሮች ነበሩ። እነዛ መነጋገሮች ሁሉንም በኦሮሞ ድርጅትነት ራሳቸውን የሚያንቀሳቅሱ ባለድርሻ አካላት ተስማምተዋል ወይ ወደዚህ ለመምጣት? ዋናው ነገር እሱ ነው። በአንድ ህብረተሰብ ውስጥ በሁሉ ነገር ላይ መስማማት አይቻልም። የተስማሙ አሉ፣ ሌላ አመለካከት ያላቸው አሉ። በየፊናው ደግሞ የተለያየ ነገር የሚያደርጉ አሉ። በህብረተሰብ ውስጥ ቅራኔ አለ፣ ተቃርኖ አለ በተለያየ ነገር ላይ። ስለዚህ አንድ የኦሮሞን ህዝብ የሚያክል
ህዝብ ውስጥ ያሉ ከዛ የወጡ ድርጅቶች በሁሉ ነገር ላይ ይስማማሉ ማለት አይደለም። ዓላማው እሱ ነው። ምን ያህል ብሔራዊ የኦሮሞ ብሔር ወይም የኦሮሞ ህዝብ ኮንሰንሰስ አለ? በምን ነገር ላይ እንስማማለን? በምን ነገር ላይ እንለያያለን? ወይስ እንደ ህዝብ ደግሞ አንድ ዓላማ አለን የሚለው ነገር ላይ መነጋገር ያስፈልጋል። ስብሰባ ቁጭ ብሎ ይሄ የኦሮሞ ባህል ጉዳይ ነው፣ ታላላቅ ነገሮች ባሉበት ጊዜ ህዝብ ነው የሚጠራው፣ አመራር ነው የሚጠራው፣ ውይይት ይደረጋል። ከውይይት በኋላ ነው መልስ የሚሰጥበት። ይሄ የውይይት ጥሪ ነው። ጥሪ ከተደረገ በኋላ ውይይት ይደረጋል። በዚህ አስተሳሰብ ላይ ግን የተለያየ ህዝብ አለ። በተለይ ደግሞ ከሀገር ውስጥ የሚደረጉና ከሀገር ውስጥ የሚነሱ ድምፆችን በመስማት ነው። በሀገር ውስጥ ያለው እንቅስቃሴ ምን አይነት ድምፆች ናቸው እየተሰሙት ያሉት? ምን አይነት ጥያቄዎች ናቸው እየወጡ ያሉት? እነዚህ ነገሮች እንደው በአንድ ሰደድ አርቲክሌትድ መሆን አለባቸው በሚል ያገባናል የሚሉ ሰዎች አንድ ላይ መጥተው ይህንን አርቲክሌት ለማድረግ ያለ ጥረት ነው። ይሄ ጥረት ነው ብዬ ልነግርህ እችላለሁ። ያለቀና የደቀቀ ሁሉ የተስማማበት ነገር አይደለም። የተለያየ አመለካከት ያላቸው አሉ፣ የተስማሙ አሉ። ይሄ እንግዲህ አንዱ ወገን አብዛኛው የሆነ የተስማማበት ነው። ሲነጋገሩ ከነበሩ ድርጅቶችና ግለሰቦች ውስጥ ሁሉ ተስማምቶበታል። በዚህ ስብሰባ ጥሪ ላይ ሁሉ ተስማምቶበታል ልልህ አልችልም። ብዙ ግን የተስማማበት አለ። እዚህ ይዘቱን እንግዲህ በተመለከተ የስብሰባውን ይዘት የተወሰኑ የተጻፈ ነገር አለ። የኦሮሞ ቀጣይ ሁኔታን ያነሳል። እዛ ላይ ስለ ገዳ ሲስተም የገዳ ስርዓትን ያነሳል። ወደኋላ ደግሞ ሄዶ ኦሮሞ ለረጅም ጊዜ ያደረገው ትግል ዛሬ እዚህ ላይ ደርሷል፣ ትልቅ ምዕራፍ ላይ ደርሷል። ስለዚህ በፊት በገዢ ቡድኖች ይፈጸሙ የነበሩ በደሎች ወይም ኢፍትሐዊነት እነዚህን ያነሳል። ከዛ በተጨማሪም ስለ ናሽናል ሊበሬሽን ያነሳል። ይዘቶቹን ትንሽ ከርሶ ብንሰማ የተወሰኑ ጥያቄዎች አሉኝ። መልካም። የመጀመሪያው ይሄ ባክግራውንድ በሚለው ውስጥ አሁን ያልከውን ያነሳል። ለዚህ መሰብሰብ ምክንያት የሆነ ነገር ምንድን ነው የሚባለው? የኦሮሞ ህዝብ ንቅናቄ፣ የኦሮሞ ፕሮቴስት የሚባለው አንዳንድ ነገሮችን አሳይቷል ይላል። ለምሳሌ ድሮ ኦሮሞ መሆኑም የተቀበል ነገር አልነበረም። ኦሮሞ በተለያየ ስም ነው የሚጠራው። ቆቱ በወረና ወጣናው ነው የሚባለው እንጂ ኦሮሞ አንድ ህዝብ አልነበረ የሚባለው ረጅም ጊዜ ሲባል የነበረ ነገር አለ። የህዝቡ በአንድ ላይ መነሳት ግን የኦሮሞ ህዝብ አንድ መሆኑን አስረግጧል ይላል። ሁለተኛ ኦሮሞ ብሔረተኝነቱ የለም። ብሔረተኝነቱ የልሂቃን ሴራ ነው ተብሎ ለረጅም ጊዜ ሲነገር ነበር። ዛሬ ትንሽ ሳይል ትልቅ ሳይል ወንድ ሳይል ሴት ሳይል አሮጊት ሽማግሌ ምናምን ሳይል ህዝቡ በአንድ ላይ መነሳቱ ኦሮሞ እንደ ህዝብ ጥያቄ አለው። ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊ ጥያቄዎችን አለው እንደ ህዝብ። ይሄ ታዲያ ብሔረተኝነቱን አረጋግጧል። ሶስተኛ ኦሮሞ ህዝብ የሚተኛ ጭራቅ ነው ይባል ነበር። ስሊፒንግ ጃይንት ነው እንጂ አይነሳም፣ ተነስቶም ደግሞ ለመብቱ ተፎካካሪ እና ተከራካሪ መሆን አይችልም ሲባል ነበር። እነዚህ ነገሮች ጥያቄዎቹ ተመልሰዋል። በዚህም ምክንያት የኦሮሞ ህዝብ ከጭቆና፣ ከኢፍትሐዊነት፣ የኢኮኖሚ ጭቆና፣ የባህል ተጽዕኖ ነፃ ለመውጣት የሚያደርገው ትግል አዲስ ምዕራፍ ላይ ደርሷል። አሁን ያለንበት ደረጃ በዚህ አዲስ ምዕራፍ ላይ ስላለን ወደፊት ያለውን ደግሞ መነጋገር ስላለብን ይሄ ነገር የተረጋገጠውን ተቀብለን የኦሮሞ ህዝብ በኦሮሞነቱ ኩሩ መሆኑን አረጋግጧል እና ወደፊት ግን እገሌ ጎዳኸኝ፣ እገሌ እንደዚህ ያደረከኝ የሚለው ነገርን ትቶ አሁን ወደፊት እያየን
ለራሱ እና ለሌሎችም ህዝቦች የሚያስፈልገውን ነገር ለማድረግ እንዲችል በተለያየ የለውጥ ጊዜያት በ1974 በፈረንጅ አቆጣጠር ይሁን በ91 ይሁን በተለያየ ጊዜ ላይ እንደዚህ አይነት ንግግር ስላልተደረገ አቅጣጫው የትግሉ ወደፊት አቅጣጫ ስላልተቀየሰ ኦሮሞ ምን ይፈልጋል የሚለው ጥያቄ በግልጽ ስላልተመለሰ አሁን ተሰባስበው ይሄንን ጥያቄ ለመመለስና አሁን ያለውን እድል ሁኔታው የፈጠረውን እድል አሁንም እንዳናጣ በሚለው ነገር ላይ ለመወያየት ነው። ይሄ እንግዲህ ባክግራውንድ የሚለው ይሄ ነው። ከዛ ነው የተነሳው። ከዛ በኋላ ያለውን ነገር አንተም እዛ ላይ ማየት ትችላለህ። ዓላማው ከህዝቡ በተለይ አዲሱ ትውልድ የኦሮሞ አዲስ ትውልድ አለ። በዚህ ትግል ውስጥ ባለፉት 25 ዓመታት ውስጥ ያደገ አዲስ ትውልድ አለ። ይሄ አዲስ ትውልድ ደግሞ በግልጽ የተናገረው ነገር አለ። የራሱን ዕድል በራሱ ለመወሰን የህዝብ ልዕልና ለማምጣት ዴሞክራሲያዊ ስርዓትን ለማስገኘት ሰላምን ለማውረድ የስብዕና ክብር እንዲኖር ይህንን ብለዋልና በዚህ ምክንያት ይሄ እድል እንዳይጠፋ አሁን የተገኘው እድል እንዳይጠፋ ሁልጊዜም መንግስት በሚወርድበት ጊዜ ዝግጅት የለም። ስለዚህ እንዲህ አይነቱን ዝግጅት መነጋገር ያስፈልጋል የሚል የተነሳ ነው። በተለይ ወደ መጨረሻ ራሽናል የሚለውን ስታየው ወደ መጨረሻ ላይ ምን ይላል? የኦሮሞ ብሔረተኝነት ንግግሩ አሁን እየተለወጠ ያለውም ደግሞ ብሶቱን ብቻ ከመናገር ይልቅ ወደፊት ተመልክቶ ወደፊት ዴሞክራሲያዊ የሆነ አስተዳደር እንዲኖር ለዛ መሰረት የሚጥሉ ተቋማት ለመፍጠር እንዲቻል እያለ ይናገራል። እና ያ የኋላ ነው፣ ያ ታሪክ ነው። ታሪኩ ይሄ ነው፣ አመጣጡ ይሄ ነው፣ አሁን የደረስንበት ይሄ ነው። አሁን ወደፊት መመልከት መቻል የሚል ነው እንግዲህ ዓላማ። እዚሁ ውስጥ ግን ብዙ ጊዜ በተለይ የኦሮሞ ጥያቄ ሲነሳ ከመገንጠል ጋር ተያይዞ ነው የሚነሳው። በተለይ ከኦነግ ጋር የኦሮሞ ነጻነት ግንባር ካነሳቸው ጥያቄዎች እና የኢትዮጵያን አጠቃላይ ታሪክ የሚያይባቸው እይታዎችን በመመልከት 25 ዓመት ደግሞ ገዢው ስርዓት ህወሓትም ይህንን የኦሮሞ ነጻነት ግንባር ዋና ዓላማዎችን በመንተራስ ህዝብ ውስጥ እንዲሰርጽ ያደረገው ነገር አለ። ጥያቄዎቹ አሁን ቀደም ሲል ያነሷቸው ሰልፍ ገቨርናንስ ራስን በራስ ማስተዳደር ወይም ራስን እድል በራስ መወሰን የሚለው ቃል ራሱ አንቀጽ 39 ላይ ተቀምጦ ያለም ለተግባራዊ ሁኔታ ሳይሆን የኢትዮጵያ አንድነትን የሚያቀነቅኑ ኢትዮጵያ እንደ ሀገር እንድትቀጥል ሁሉም ዜጋ በፍትህ፣ ዴሞክራሲ፣ እኩልነት የሚባሉት መሰረታዊ የሰው ልጅ የመኖር ግብዓት የሚባሉ ነገሮችን ይዞ እንዲዘልቅ አጠቃላይ ሀገሪቷ ያለው ብሔር ህዝቡ በአጠቃላይ ጥያቄው ተመልሶ እንደ ሀገር እንድትቀጥል የሚፈልገው ክፍል በእነዚህ ጥያቄዎች ላይ አሁንም ጥርጣሬ ያለው ቃላቶቹ ላይ ሰልፍ ገቨርናንስ፣ ሰልፍ ዲተርሚኔሽን የሚሉት ከነዚሁ ጋር ይሄን ደግሞ እዚሁ ይዘቱን የስብሰባውን ይዘት የሚያብራራው ላይ recalling that Ethiopian imperial conquests ይላል። እንደገና colonial subjugation ይላል። የቀኝ ገዥነት እነዚህ ቃላቶች ምናልባት የነበረውን ስጋት የሚጨምር አይሆንም ወይ? ወደ እነዚህ ነገሮች መሄድ ለመፍትሄ ከሆነ ስብሰባው ይሄ አሁን ያለው ታሪኩ እንዳለ ነው ያለው። ያለፍንበት ጎዳና እስካሁን ድረስ የመጣንበት ጎዳና የሚረሳ የሚጣል አይደለም። አሁን የተጣቀስካቸው ቃላቶች ከ1990ዎቹ ውስጥ ጀምሮ ወይም ከ1900 በፈረንጅ አቆጣጠር ከ80ዎቹ ጀምሮ የነበሩ ናቸው። በፖለቲካው ይሁን በአካዴሚክ ዲስኮርስ ይሁን እነዚህ ነገሮች ነበሩ። ፖለቲካ በምልበት ጊዜ አንዳንድ ጊዜ ያው መገንጠል የሚፈልጉ አሉ ብሎ እሱ ብዙ ችግርን
በተለይ በኢትዮጵያ አንድነት ስለ ኢትዮጵያ አንድነት የሚናገሩ ውስጥ ብዙ ችግርን የፈጠረ ንግግር አለ። ታሪኩ እንዳለ ነው። የኦሮሞ ህዝብ ታሪኩን እንዳለ ነው የሚያውቀው። ታሪኩ አለ። ታሪኩን ተነጋግረናል፣ ተወያይተናል። የተስማማንበት ነገር አለ፣ ያልተስማማንበት ነገር አለ። ህዝብ ግን ታሪኩን እንደሚያስታውስበት ነገር አለ። ሁሉም ደግሞ አንድ አይነት መንገድ አይደለም ታሪኩን የሚያስታውሰው። ይሄ ኮሎኒያል ነው ወይም ቅኝ ግዛታዊ ነው የሚባለው ነገር ይሄ በፖለቲካ ንግግር ውስጥ አለ፣ በአካዳሚክ ንግግር ውስጥ አለ። ለ25 ዓመታት ወይም ከዛ በላይ ስንናገረው የቆየነው ነው። ታሪኩ እንዳለ አለ። ከዛ አልተለየንም። ታሪካችንን እንዴት እንደምናስታውሰው አልረሳንም። ይሁን እንጂ አሁን በደረስንበት ደረጃ ዛሬ በደረስንበት ደረጃ ቅራኔዎቹ አሉ። ኢትዮጵያ አንድነት የሚሉ ሰዎች እቺ አንቀጽ 39 እንዳትነሳ የሚሉ አሉ። ብዙዎች በኦሮሞ ማህበረሰብ ደግሞ ያ ቀድሞ የነበረው ጥያቄ የሚያስፈልገን መብት ካልተሟላ፣ የዜግነት መብት ካልተሰጠን ከዚህ መላቀቅ አለብን የሚሉ ወገኖች የነበሩት ይሄ አንቀጽ በኢትዮጵያ ህገ መንግስት ውስጥ በመግባቱ የጠየቅነው መብት ተከብሯል። አሁን ያ ህገ መንግስታዊ መብታችን ነው፣ ተከብሯል። ነገር ግን ኢትዮጵያ ውስጥ የምንኖረውና የምንናገረው በፈቃደኝነት ላይ በተመሰረተ፣ በራሳችን ፍላጎት ላይ በተመሰረተ፣ በግድ የገባንበት ነገር ሳይሆን፣ በውጊያ የገባንበት ሳይሆን፣ ወደን ከሌሎች ህዝቦች ጋራ አዲስ ኢትዮጵያን መስርተን ዲሞክራሲያዊ አሰራርን አስፍረን የምንኖርበት በፈቃዳችን ያለ በህዝብ ፈቃድ ላይ የተመሰረተ ነው የሚለው ነው። በኦሮሞ የፖለቲካ ምህዳር ውስጥ አለ ይሄ ልዩነት፣ አሁንም አለ። አንዳንዶች ዲሞክራሲያዊ አንድነት የሚሉ አሉ፣ አንዳንዶች አሁንም የተለየ ኢትዮጵያ የሚሉ አሉ። ይሄኛው ስብሰባ አሁን ለምሳሌ ለማለት የሚፈልገው ሁለቱም ወገን ከሆነ ዲሞክራሲያዊ በሆነ መንገድ ነው እንጂ ውሳኔ የሚሰጠው ህዝብ በሚሰጥ ውሳኔ የሚሰጠው ነው እንጂ ከዛ ውጪ የሆነ ነገር ሊሆን አይችልም። የምናደርገው ነገር ሁሉ ኢትዮጵያን ለመገንባትም ይሁን ሌሎችም የምትሉት የመገንጠል መብት ዴሞክራቲክ ነው መሆን ያለበት። በዛ መንገድ ውጪ ካልሆነ በአመጽ የሚሰራ ነገር ዘላቂ ሰላም አያስገኝም፣ ዘላቂ ልማት አያመጣም፣ የተስተካከለ ኑሮን ለህዝብ አያመጣም፣ የቋሚ የሆነ ነዋሪ የሆነ ዴሞክራሲ አያመጣም የሚል ነው። አብዛኞቹ ሰዎች አሁን የሚሉት በአገር ውስጥ የሰማነው ህገ መንግስታዊ መብታችን፣ ሰብአዊ መብታችን፣ የኢኮኖሚ መብታችን፣ ራስን በራስ የማስተዳደር መብታችን ተገፏል፣ በአካባቢያችን ራሳችንን ማስተዳደር አለብን የሚሉ ጥያቄዎች ናቸው የተነሱት። እነዚህ ሁሉ ደግሞ ከኢትዮጵያ ሌሎች ህዝቦች ጋር የተለዩ አይደለም ጥያቄዎች። የኢትዮጵያ ህዝብ በሙሉ የሚጠይቀው እኔ ራሴን በራሴ አስተዳድራለሁ፣ በአካባቢ ራሴን አስተዳድራለሁ፣ የያዞን አማራ ይሁን የያዞን ኦሮሞ ይሁን የያዞን ሌላ ይሁን ራሴን በራሴ ማስተዳደር አለብኝ፣ ማንነቴ መታወቅ አለበት፣ ባህሌ መከበር አለበት፣ በአገር ውስጥ ያለው ሀብት የጋራ ተካፋይ መሆን አለብን የሚሉ ዓለም ሁሉ የሚላቸው ሰብአዊ መብት ጥያቄዎች ናቸው። እነዚህ ነገሮች እንግዲህ ቅራኔዎቹ እንዳሉ ሆነው ብሔራዊ መስማማት ያስፈልገናል። ብሔራዊ መስማማት ያስፈልገናል። እዛ ከመድረሳችን በፊት እንደ ኢትዮጵያ እንደ አገር ብሔራዊ መስማማትን ለማግኘት እንደሚችል መጀመሪያ እኛ ደግሞ እንደ አንድ ፖለቲካል ኮሚዩኒቲ መስማማት አለብን። በዚህ ነገር ላይ መስማማት አለብን። ቅራኔያችንን ዴሞክራሲያዊ በሆነ መንገድ ለይተን እንዲህ ነው የምንፈልገው የሚለው ነገር ላይ መድረስ አለብን የሚል ጥረት ነው። ስለዚህ ዓላማው ሁሉ መስማማት ለማምጣት የመጣ ነው ለማለት ነው። በኦሮሞ ድርጅቶች ውስጥ የኦሮሞን ሕዝብ መብት ለማስከበር በሚንቀሳቀሱ ድርጅቶች ውስጥ ቀደም ሲል እርሶም ጠቅሰውታል፣ የተለያዩ አመለካከቶች አሉ። በምን መልኩ መሆን አለባቸው እነዚህ መብቶች የሚከበሩት፣ የመጨረሻው መፍትሄ ይሄ ነው በሚለው ላይ የተለያዩ አመለካከቶች አሉ። እዚሁ አሁን ሰነድ የለውም፣ ግን
ይዘቱ እነዚህ ናቸው። ስለ ኦሮሞ ናሽናል ቻርተር ኦፍ ፍሪደም ያነሳል። የነጻነት ቻርተር እዚህ ላይ የገዳ እሴቶችን ማረጋገጥ የሚል ይነሳል። ወደዚህ ጉዳይ ስንሄድ የፍሪደም ቻርተር ወደ ደቡብ አፍሪካ ነው የሚወስደን። በ1953 ኤኤንሲ ያወጣው ፕሮፌሰር ማቴዎስ በወቅቱ አጠቃላይ በደቡብ አፍሪካ ያለውን እንግዲህ ደቡብ አፍሪካ የቆዳ ቀለም ልዩነት ነው፣ የዘር መድሎ፣ ኢፍታዊነት፣ ባለሀገሩ ሰው የበታች ሆኖ ቀኝ ገዢዎች መተው ነው። የኢትዮጵያ ጉዳይ ግን የተለየ ነው። በኢትዮጵያ ታሪክ ውስጥ የኦሮሞ አመራሮች በብዛት ከነበሩት ስርዓቶች ጋር አብረው ሰርተዋል፣ አሁንም ሰርተዋል። በፊትም በነበሩት የንጉሳዊ አገዛዞች ውስጥም ሰርተዋል። ደቡብ አፍሪካ ይህን የነጻነት ቻርተር ኤኤንሲ ሲያቀርበው ግን የወደፊቷን ዴሞክራሲያዊ ደቡብ አፍሪካ ለመገንባት ሁሉንም ቡድን የሚያካትት ብሔራዊ ቡድን ሀገራዊ ችግር ላይ የሚወያይ ዘር፣ ቀለም፣ ሃይማኖት፣ ጾታ ሳይል የሚወያይበት መሆኑ ታሪካዊ ያደርገዋል ይል ነበር። ያኔ የኢትዮጵያና የደቡብ አፍሪካ የፖለቲካ ይዘት የተለያዩ ናቸው፣ ግን ግቡ ሁሉም ሰው እኩል ዲሞክራሲና ፍትህ እንዲያገኝ የሚል ነው። የአሁኑ ግን ይሄ የአትላንታው ጥሪ ላይ ኦሮሞን ብቻ የጠራ ነው። የኦሮሞ መብት፣ የኦሮሞ ዴሞክራሲ፣ የኦሮሞ ፍትህ አጠገቡ ያለው ሳያገኝ ሊከበር አይችልም። ምናልባት የህወሓት ችግር ይሄ ነው መሰረታዊው። የትግራይን ህዝብ መብት ለማስከበር ትግራይ በፊት ተጨቁናለች በሚል የሌላውን ብሔረሰብ መብት መርገጥ፣ ራሱን እንዳስተዳድር ማድረግ፣ የተፈጥሮ ሀብቱን መንጠቅ፣ መሬቱን መንጠቅ፣ እነዚህ ችግሮች ናቸው። የሁሉም መብት ቢከበር ወደዚህ ቀውስ ባልገባን ነበር። ኦሮሞ ብቻውን ይህን ስብሰባ አድርጎ ወደዚህ መምጣቱ መፍትሄ ነው ወይ? ጥሩ ጥያቄ ነው እና ጥሩ ጥያቄ ስለሆነ ወደዚህ ነገር ወደ ልቡ የሄደ ስለሆነ በቀጥታ ለመለስልህ። አንደኛ የኦሮሞ ህዝብ የገዳ ስርዓት ህዝብ ነው ብሎ ዝርዝር ይሰጣል። የኦሮሞ ህዝብ አንድነቱ የተመሰረተው በዚህ ቅርሱ ላይ ነው ይላል። መጀመሪያ ላይ መስማማት ያለብን እንደ ኦሮሞዎች መስማማት ያለብን በእነዚህ ነገሮች ላይ ነው ብሎ ዝርዝር ያደርገዋል። አንደኛ የህግ የበላይነት ይላል። የምንስማማበት እንደ ፖለቲካል ኮሚኒቲ የህግ የበላይነት፣ እነዚህ ሁሉ ከገዳ ስርዓት የመጡ ናቸው ብሎ የህግ የበላይነት፣ የእኩልነት፣ የሀሳብን በግልጽ ለመግለጽ በነፃነት የመግለጽ የእያንዳንዱ ሰው መብት እንደሆነ፣ የማህበረሰብ አጋርነት ሶሊዳሪቲ የሚለው አጋርነት፣ ሰላም ማውረድ፣ ለህዝቦች ወይም ሰብአዊ መብት፣ እነዚህ ሁሉ ከገዳ ስርዓት የሚመጡ ናቸው እና እነዚህ ፕሪንሲፕልስ ናቸው እና በዚህ ነገሮች ላይ መስማማት አለብን። ኮንሰንሰስ ያስፈልገናል። እነዚህ ነገሮች ከቅርሳችን የሚመጡ ናቸው፣ ከገዳ ቅርስ የሚመጡ ናቸው። አንድ የሚያደርጉን እንደ ፖለቲካ ማህበረሰብ አንድ የሚያደርጉን እነዚህ ፕሪንሲፕልስ ናቸውና እነዚህን ፕሪንሲፕልስ አፈርም እናደርጋለን። ለምሳሌ የተርም ሊሚት አለ በዛው በገዳ ውስጥ። አንድ ሰው በገዳው ባለበት ጊዜ እስከ 8 ዓመት ያገለግላል። ከዛ በኋላ ግን ይተዋል እንጂ ለዘላለም አይቀመጥበትም። እንዲህ አይነቶቹ ነገሮች እኛም ወደፊትም የምንፈልጋቸው አሁንም የምንፈልጋቸው ነገሮች ስለሆኑ ከቅርሳችን የሚመጡ ስለሆኑ ፕሪንሲፕሎቹ እንዲረጋገጡ ይላል መጀመሪያ። ከዛ በኋላ የወደፊት ራዕይ በሚመስለው ነገር ላይ ከገዳ የሚመጣው የዴሞክራቲክ ገቨርናንስ፣ የሂውመን ዲቨሎፕመንት፣ ሰላም እና ሰብአዊ መብት ይላል። እነዚህ ሁሉ ከቅርስ የሚመጡ ናቸው። ከሌላ አገር ያመጣነው ነገር ሳይሆን ከሌላ ህዝብ ከአሜሪካ ወይም ከእንግሊዝ የተዋስነው ሳይሆን ይሄ የኛ ቅርስ ነው። ወደፊትም ደግሞ ቅርሳችንን ረግጠን ሳይሆን
አገር የምንመሰርተው ቅርሳችንን አረጋግጠን ነው ይላል። እሱ ፕሪንሲፕልስ ናቸው የተባሉትን እነዚህ ፕሪንሲፕልስ ያረጋግጣል። ቻርተር ያልከው ከደቡብ አፍሪካ ጋር ያገናኘው ከደቡብ አፍሪካ ጋር የሚገናኝበት በስሙ ብቻ ነው። ሁላችን ነፃነትን ነው የምንፈልገው፣ እንደ ግለሰብ እንደ ግል ነፃነት ፍሪደምን ነው። አሁን ስለ ኢንዲፔንደንስ አይደለም፣ ፍሪደምን ነው የምንፈልገው። የሚያስፈልገን አንተም እኔም ማንም ነፃ ሰዎች ሆነን ነፃ ህዝብ ሆነን የወደፊት እድላችንን እንደ ህዝብም እንደ ግልም መወሰን አለብን ከሚለው ከዛ ሀሳብ ነው ነፃነት የሚመጣው። ፍትህ ደግሞ የሚል አለ፣ ሰብአዊ መብት ደግሞ አለ። ይሄንን ነው የምንፈልገው ብሎ ከዛ በኋላ ዝርዝር ያመጣል። አሁን ከደቡብ አፍሪካ ጋር ምንም በስም ካልሆነ በስተቀር የሚገናኝበት የለው። ከዛ በኋላ ይኸው የኦሮሞ ህዝብ የሚጠይቀው እነዚህ የሚጠይቃቸው ጥያቄዎች የሚለው የህዝብ ልዕልና የቡድን አይደለም፣ የፓርቲ አይደለም። ሀገርን አንድ ለማድረግ የህዝብ ልዕልና መከበር አለበት። እኩልነት፣ የግልና የቡድን መብቶችን የሚመለከት የስራ ነፃነትን በሚመለከት የባህል ቅርስን መጠበቅ፣ መሬትን የማግኘት ከጭቆና ነፃ የመሆን የመኖር መብት፣ እነዚህ ነገሮች ከማንም ህዝብ ጋር የሚያለያዩ አይደሉም። የኦሮሞ ህዝብ እነዚህን ያረጋግጣል። የምፈልገው ኦሮሞ ምን ይፈልጋል ሲፈልግ የምፈልገው እነዚህን ናቸው ብሎ ሰነዱ ያረጋግጣል። ማረጋገጥ ብቻ ነው። ይሄ ነገር ጥቅማለው ብለህ ብትለኝ ሌላው ሁሉ ማህበረሰብስ ምንድን ነው የሚጠይቀው? ሌላው ሁሉ ማህበረሰብ ምን እየጠየቀ ነው ያለው? ከነዚህ ውጪ እየጠየቀ ነው ያለው? አንዱ ይሄ ነው። ይሄ የኦሮሞ ህዝብ የሚፈልገው ነገር እንዲህ ነው ብሎ ከተረጋገጠ በኋላ ደግሞ የኦሮሞ ህዝብና ወይም የፖለቲካ መሪዎቹ ከሌሎች ህዝቦች ላይ በዚህ ነገር ላይ ነው መስማማት ያለባቸው የሚል ሀሳብ ነው። ምክንያቱም እነዚህ መብቶች የኢትዮጵያ ህዝብ የተለያየ ማህበረሰብ የሚጠይቁት መብቶች ናቸው። የዓለም ህዝብ የተጨቆነ ህዝብ ሁሉ ደግሞ የሚጠይቃቸው ነገሮች ናቸው። እኒህን እናረጋግጥ። በዚህ ምክንያት እኔ ወደዚህ ሄዳለሁ በሚል ነገር ላይ የፖለቲካ ፓርቲዎች እየተለያዩ በአሁኑ ሰዓት አሁን ባለንበት ወቅት መለያየት አያስፈልግም። በዚህ ነገር ላይ እንስማማ፣ በእነዚህ ነገሮች ላይ እንስማማ። የኦሮሞን ህዝብ የኦሮሞን ትግል ከሌላ ህዝብ ጋር አንድ የሚያደርጉት እነዚህ መሰረታዊ የሆኑ ጥያቄዎች ናቸው። ከዚህ ንቅናቄ የመጡት ጥያቄዎች እነሱ ናቸው። ስለዚህ እነዚህ ይረጋገጡ። ይሄ ነው አንድነት የሚሰጠን። ቅራኔዎች በኦሮሞ ውስጥ አሉ፣ ከኦሮሞ ውጭ አሉ። ቅራኔዎችን ግን እንዴት እንፍታ? በመስማማት በዳያሎግ ይህንን አይነት ባህር ለማዳበር የተነሳ ዝግጅት ነው ብዬ ነው የማምነው። ሌላው በቃላት ደረጃ ሰዎች ላይ ጥርጣሬ የሚፈጥሩና ብዥታ የሚፈጥሩ ቃላቶች አሉ። ቀደም ብዬ ያነሳቸው ሰልፍ ዲተርሚኔሽን እንደሚባለው ኦሮሞ ኔሽን ይላል። ከኢትዮጵያ ኔሽን ከሚለው ጋር በምንድን ነው የሚለየው? ትንሽ ማብራሪያ ይፈልጋል ፕሮፌሰር ሕዝቅኤል። ይህም ጥሩ ጥያቄ ነው። ኔሽን ማለት ብሔር ማለት ነው። እስከማውቀው ድረስ ኦሮሞ ብሔር ነው። በኢትዮጵያ ውስጥ ኢትዮጵያ በብሔር እና በብሔረሰቦች ያሸበረቀች ሀገር ናት ይባላል። ኦሮሞ ብሔር ነው። ኔሽን የሚለው ነገር ብሔር ማለት ነው። ኦሮሞ ብሔር ነው። ይሄ በዚህ ለንተት ተረጋግጧል ይላል። ስለዚህ ሁልጊዜ የምንላቸው ነገሮች እዚህ ላይ ከኦሮሞ አፍ በሚመጡበት ጊዜ ብዥታ ወይም መገረምን ሊያመጡ ይችላሉ። የኦሮሞ ብሔር ሲባል 25 ዓመት አልፏል። አሁን ኦሮሞ ብሔር ነው። ሌሎች ብሔረሰቦች ደግሞ አሉ አናሳ የሆኑ እና ይሄ 25 ዓመት ስንለው የነበረው ነገር ነው። አማራም ብሔር ነው። እኔ እስከማውቀው ድረስ እኔ እስከምገምተው ድረስ ይሄ ደግሞ ለኢሳትም አሁን ችግር እየፈጠረ እንዳለ ይታየኛል። ምክንያቱም አንዳንድ ሰዎች ከኢትዮጵያም ሆነ ከሌላ ቦታ ለኢሳትም እንኳን ምንድነው እናንተ የጎንደር እንቅስቃሴ የምትሉን የጎጃም እንቅስቃሴ የምትሉን እኛ የአማራ እንቅስቃሴ ነን ብለው ይለዋል። እነዚህ ብሔሮች ናቸው።
ስለዚህ ኢትዮጵያ በብሔረሰቦች ያሸበረቀች ብሔር ናት። ኦሮሞ ብሔር ነው፣ አማራ ብሔር ነው፣ ሌላም ብሔር ነው። ከዛ ምንም የተለየ ነገር የለውም። ጥያቄን የመለስኩ ይመስለኛል በዚህ ጉዳይ ላይ። እንደሚታወቀው የኢትዮጵያ የፖለቲካ አካሄድ ከጊዜ ወደ ጊዜ ራሱን እየቀያየረ ነው የሚመጣው። የ1960ዎቹ መጨረሻ 70ዎቹ መጀመሪያ አለ። ህወሓት ደግሞ ኢትዮጵያን ሲቆጣጠር ያው የተለያዩ ድርጅቶችም አብረውት መጥተዋል። መግቢያው ላይ የተሰሩ ድርጅቶች አሉ። እንደ ኦኤልኤፍ ደግሞ የራሳቸው መሰረት የነበራቸው ድርጅቶች ነበሩ። ግን የመጨረሻውን ውሳኔ በኢትዮጵያም ሆነ የኢትዮጵያ አካል በነበረችው ኤርትራ ላይ የወሰኑት የተወሰኑ ሰዎች ናቸው። በወቅቱም የኢትዮጵያ ጥቅምን የሚያስከብር አካል አልነበረም። የተወሰኑ መሪዎች ናቸው ወደዚህ አይነት ሀገሪቷን የመሯት እና ለዚህ ደረጃ የበቃ ነውና ከዚህ ጋር የሚያመሳስል ነገር አለው። አሁን መጠንቀቅ ያለብን ምናልባት ሁልጊዜም መጠንቀቅ ነው። ሁልጊዜም ስራ ስንሰራ ደግሞ ስህተትም ልናደርግ እንችላለን። በምንነጋገረው ነገር ላይ እንዴት እንደምንናገር በተለይ ያለ ስህተት በምንናገርበት ጊዜ ልንፈጥር ስለምንችል መጠንቀቅ ጥሩ ነው። መጠንቀቅ በጣም ጥሩ ነው። ለዚህ ነው መነጋገር ምን ያስፈልጋል። ስለዚህ ስለ ኢትዮጵያ ጉዳይ ስላነሳሁ አንድ ነገር ልናገር። እኔ ሆንኩኝ ብዙ ሰዎች ኦሮሞ በኢትዮጵያ ውስጥ ጥንታዊው ህዝብ ነው፣ ነባር ህዝብ ነው። ኢትዮጵያ የሚለው ቃል ራሱ የግሪክ ቃል ራሱ ኩሽ ከሚባለው ጋራ ነው። እኛ ነባር ህዝቦች ነን ኦሮሞዎች። እዛ ላይ መጤዎች አይደለንም፣ ትናንት የመጣን አይደለም፣ ነባር ህዝቦች ነንና ኢትዮጵያ በሚለው አገር ላይ ኢትዮጵያ በሚለው ስም ላይ እኔና ብዙዎች ሰዎች ችግር የለም። አዲሲቷ ኢትዮጵያ ወይም ዘመናዊቷ ኢትዮጵያ ስትዘጋጅም ኢትዮጵያን በአድዋ ይሁን በጣሊያን ይሁን ከሶማሌ ይሁን ለመከላከል የሞቱት ኦሮሞዎች ናቸው። ኦሮሞዎች ለዚህ ለኢትዮጵያ ሁሉ ሞተዋል፣ ደምተዋል፣ ኖረዋል። ይሄንን ታሪክ ይመሰክረዋል። ስለዚህ እኛ ኢትዮጵያን አንድ በማድረግ ወይ ምኞት እንዳለን እኔ በበኩሌ እንዳለኝ ጥርጣሬ የለውም። እዛ ላይ አንከራከርም። ማንም የበለጠ ስለ ኢትዮጵያ የሚያስብ ወገን የለም። ሁላችንም አንድ ሀገር ውስጥ ስለምንኖር ለዚህ ሀገር ሁላችንም ተቆርቋሪ ነን። ሞተንላታል። ስንትና ስንት የኦሮሞ ጀነራሎች እና ወታደሮች ናቸው ይሄንንም ዘመናዊቷን ኢትዮጵያ ያስከበሩት። ችግር የነበረው እንደዛ አድርገን የኖርንበት አገር ውስጥ ሁለተኛ ደረጃ ዜጋ ሆነናል። ሁለተኛ ደረጃ ዜጋ ሆነን አንኖርም የሚል ጥያቄ ስለነበረ አሁን አንድ አይን ለአይን ከተያየ ኦሮሞና አማራ አይን ለአይን ተያይተው አንተም ኦሮሞ ነህ፣ ኦሮሞ ሆነህ ኢትዮጵያዊ ነህ፣ አንተም አማራ ነህ፣ አማራ ሆነህ ኢትዮጵያዊ ነህ። በዚህ ላይ ጭንቅ የለንም፣ ችግር የለንም። የዜጎች መብት የተከበረባትን ኢትዮጵያ ገንብተን አብረን ለመኖር ፍላጎት በሚለው ላይ የኦሮሞ ህዝብ ወይም የኦሮሞ ልሂቃን ከማንም ወደ ኋላ ብለው እኛ የለንበትም የሚሉበት አይደለም። ራሳቸውን ከፍ አድርገው ድምጻቸውን ከፍ አድርገው በዚህ ነገር ላይ እኛም ራሳችን ተቆርቋሪዎችና ኃላፊዎች ነን የሚሉ ናቸው ብዬ ነው የምነግርህ እዛ። ስለዚህ ይሄ በዚህ ነገር ላይ ጥርጣሬ አለኝ የሚለው ነገር የዜግነት መብት ከተከበረልኝ አገር የመነጣጠልና አገር የመገነጣጠል ነገር ዋነኛ ምክንያት ሊሆን አይችልም። የኦሮሞ ነጻነት ግንባርም ይሄንን ነገር ባነሳበት ጊዜ አቶ ሌንጮ ለታም በእናንተ ላይ በዚህ ስብሰባ በእናንተ ጉዳይ ላይ ተነስቶ ሲናገር ነበር። ኦሮሞነት ራሱ ሊጠፋ ስለነበረ በዚህ ምክንያት አዲስ ነገር አንስተናል ይላል። ስለዚህ እኔም ጽፌያለሁ በዚህ ነገር ላይ የተጻፉ ነገሮች አሉ። ከዛ በተረፈ በአሁኑ ሰዓት አሁን ባለንበት ወቅት የሚነሳ ጥያቄ ያልሆነውን ጥያቄ የሚያነሱ አሁንም ፍርሃት ያላቸው ወገኖች ናቸው እንጂ አሁን እኮ የተነሳው ኦሮሞ አሁን እኮ የተነሳው አማራ ደምህ ደሜ ነው እያለ የተነሳ ነው። ደምህ ደሜ ነው እያለ እየተነጋገረ ያለ ነው። ስለዚህ እንዲህ አይነቱን ጥያቄዎች አሁን ያለውን ፍርሃት ወደ ጎን ትተን መብታችን የተከበረበት ህግ በላይነት ያለበት
ሁላችን አይን ላይ የምንገናኝበት የምንታያይበትና እኩልነታችን የተረጋገጠበት የማንፈራራበት የማንጠራጠርበት ሁላችንም እንደ ማንነታችን ኦሮሞም እንደ ኦሮሞነቱ የተከበረበት አማራም እንደ አማርነቱ ሌሎችም የኢትዮጵያ ሕዝቦች እንደ አማርነታቸው የተከበሩበት አገር በመፈለግ ደረጃ ችግር የለም። ኦሮሞ ማንም ከማንም ባክሲት አይወስድም ለማለት ነው። በዚህ ነገር ላይ ጥርጣሬ አለ፣ ግን ይሄንን እንወቅ። አሁን ገና ነው የጀመርነው። ይሄንን አቅጣጫ አሁን ገና ነው የጀመርነው። አገር ውስጥ በተፈጠረው ነገር ምክንያት ችግሮቻችንና አስተሳሰቦቻችንና አነጋገራችንን ለውጠናል አልለወጥንም፣ ገና ነን፣ አሁን ጀምረናል። ስለዚህ ይሄ ነገር መውጣቱ ራሱ ለመነጋገር ምክንያት ለመነጋገርም ለመግባባትም ምክንያት ነው። በዚህ ይቀራል ወይ? እኔ እንደሚመስለኝ አሁን ሌሎች እንቅስቃሴዎችም አሉ በኢትዮጵያ ደረጃ መስማማት የጋራ መስማማት ይሄ ኮንሰንሰስ የሚባለውን ነገር ለማምጣት ዛሬ ቁጭ ብለን ካልተለያየን በስተቀር ነገ እንደ አዲስ ይመጣብናል። ስለዚህ ይሄ የመወያየት ባህል እንዲዳብር በኦሮሞ ማህበረሰብ ተጀምሯል። ከሌሎች የኢትዮጵያ ማህበረሰቦች ጋርም ችግሮቻችንና ልዩነቶቻችንና ቅራኔዎቻችንን በውይይት የምንፈታበት መድረክ ከዚህ ቀጥሎ አሁንም ሊቋቋምና ሊጀመር ይገባል እና ይሄ መደጋገፍ ያለበት እንጂ የሚጠላላ ነገር አይደለም ማለት ነው። ኮሎኔል ባጫ ሁንዴ ባለፈው ዓመት ነው የሞቱት። ምናልባት ኢትዮጵያን በከፍተኛ ሁኔታ የመበታተን አደጋ የነበረው የኢትዮጵያ ሶማሌ ጦርነት ነው። የዚያድ ባሬ መንግስት እስከ አዋሽ ድረስ ደርሷል የሚባልበት ወቅት ነበረ። በዛ ጊዜ ነው እንግዲህ መስዋዕትነት የከፈሉት። ኮሎኔል ባጫ ኦሮሞ ናቸው። ትናንትና ባልደረባቸው ጀነራል ለገሰ ተፈራ አርፈዋል። እንደዚህ ያሉ ትልልቅ ጀግኖች ኦሮሞዎች በኢትዮጵያ ታሪክ አልፈዋል። ነገር ግን ከዚህ ከቻርተሩ ጋር ወይም ይሄ ስብሰባ ከተባለው ጋር ተያይዞም በኦሮሞ ወይም በኦሮሚያ ወታደራዊ ክንፍ የማደራጀት ሀሳብ ተነስቷል ይባላል። ይሄ ተገቢ ነው ወይስ አለ ወይ እንዲህ አይነት ሀሳብ? በዚህ በሶማሌ ጦርነት እሳቸው ብቻ አይደሉም አዛዦቹ። ዋናው አዛዥ ደምሴ ቡልቶ ነው የነበሩት። ዋናው አዛዥ እንደዛ በደርግ ጊዜ ሬሳቸው የተጎተተ ይህንን ኢትዮጵያን ለማጥቃት የውጭ ጠላት በመጣበት ጊዜ ኦሮሞዎች ገረሱ ዱኪ አቢሳ አጋ ከዛ በፊትም እንደ ሙሉጌታ ራስ ሙሉጌታ ወይም ገበየሁ ቡርቡ ወይም ባልቻ ሳሆ ብለን ልንዘረዝር እንችላለን። ወታደራዊ እንቅብ የሚባለው ነገር እኔ አላውቅም። ስለዚህ የማውቀው ነገር የለም። በዚህ ነገር ውስጥ የተጠቀሰ ነገር የለም። አሁን በያስፈው ነገር ውስጥ የተጠቀሰ ነገር የለም ስለዛ ጉዳይ። ግን እንደ አንድ ሰው ወታደር ውስጥ አሁን ያለው የኦሮሞ እና የአማራ እስከ መጨረሻው ድረስ ዝም ብሎ በህዝቡ ላይ እየተኮሰ ይቆያል ብለህ ታስባለህ አንተ? ወይስ ይሄ ነገር በቃኝ የሚልበት ጊዜ ይመጣል? አንድ ነገር እናስተውል። ትናንትና ከትናንት ወዲያ በጅማ ላይ በሐዋሳ ላይ በዩኒቨርሲቲው ላይ የተነሱ እንቅስቃሴዎች ኦሮሞ ብቻ ብለው አይደለም። ኦሮሞ፣ አማራ፣ ደቡብ ሌላም ብለው ነው። አልረሱም እነዚህ ሰዎች። ነገር ግን አንድ ላይ ነው የተንቀሳቀሱ ያለው። ወታደር ውስጥም ያለው ይሄስ በቃኝ የሚልበት ጊዜ ይጠብቃል። ሩቅ ነው አይደለም። ግን ወታደሩ ለማደራጀት ለኦሮሞ ትግል ለማካሄድ የተዘጋጀ ነገር አለ የሚባለው እኔ የማውቀው ነገር የለም። አሁን በዚህ ስብሰባ ላይ አንተ ባነበብከው ላይ እንዳነበብኩት ደግሞ ስለሱ የሚናገር የለም። ግን ይሄንን በኢሳትም በተለያየ ቦታም ላይ አለ። እነዚህ ሁሉ ህዝቦች በህዝባቸው ላይ ሁልጊዜ እንዳነጣጠሩ አይቆዩም። ስለዚህ ይሄ ለውጥ እንቅስቃሴ እንዳለ ወሬ ይሰማል ከሀገር ውስጥ። የዚህ ስብሰባ እንግዲህ እቅድም ሲወጣ ይዘቱም ከስብሰባው መጀመር በፊት እንደሚበተን ዶኩመንቱም ተገልጿል። እሱን የምናየው ይሆናል። ግን ለዚህ ለመብቃት ያው አስተዋጽኦ እንዳሎት በግል ስንነጋገር ነግረውኛልና ይሄንን ምን ያህል እዚህ ውስጥ አስተዋጽኦ እንዳሎት ከእርሶ እንስማ ፕሮፌሰር እስኪያል። ያው እንደ አንድ ሰው
ስለ ኦሮሞ ጉዳይ ያገባኛል ከሚል ሰው ውስጥ አለው። ስለዚህ ሰዎች ሲነጋገሩ አብሬ ነበርኩኝ። ሀሳብ ሲናገሩ ብዙ ደረጃ ላይ መነጋገር አለ። ይህን አንተም ትገምታለህ መቼም ያው ይኖርበታል ብለህ ነው የጠየቀኝም። ስለዚህ አዎ ንግግር ውስጥ አለ። ንግግር አድርጌያለሁ ማለት መነጋገር ውስጥ ሀሳብ ሰጥቻለሁ በተለያየ ደረጃ። ከዛ በተረፈ ግን ምንም ከዛ በላይ የሆነ ነገር የለም። ብዙ ንግግሮች ናቸው ሲደረጉ የነበሩት ባለፉት ወራት እና ይሄ አንዱ ነው። የተለያዩ ሌሎችም ዝግጅቶች አሉ። በቅርብ እሰማለሁ፣ አጠገባቸው ስላለው ብዙዎቹም ሰዎች እሰማለሁ። እንደዚህ አይነት ነገሮች ስላሉ ሀሳቤን እሰጣለሁ፣ በስልክም ይሁን በምን። እስከዚህ ድረስ ነው እንግዲህ ያለው ተሳትፎ። ቀጣይ ምናልባት ከሌላው ኢትዮጵያ ብሔር የሚወክሉ ወይም አገራዊ አንድነትን ከሚደግፉ ድርጅቶች ጋር የመነጋገር እድል ይኖራል? አለ። ይሄ ነገር እንቅስቃሴ አለ። አሁንም በዛ ደረጃ ላይ ደግሞ ይሄኛው መስማማት ከተገኘ በኋላ ኦልሬዲ ስብሰባ ላይ እንቅስቃሴዎች አሉ። እኔንም የጠየቁን ሰዎች አሉ፣ ሀሳብ የጠየቁን ሰዎች አሉ። ይሄ እንቅስቃሴ አለ ኦልሬዲ ጀምሯል። በኢትዮጵያ ደረጃም ብሔራዊ መስማማትን ለማስገኘት እንቅስቃሴ ጀምሯል። ይሄኛውና ሌሎቹ ስብሰባዎች የመጀመሪያውና ሁለተኛ ደረጃ ዝግጅቶች ናቸው። ይሄ አሁን ያልከው ደግሞ የጠየቁን ሰዎችም አሉ። በዚህ አይነት ነገር ላይ በኢትዮጵያ ደረጃ ብሔራዊ መስማማትን ለማምጣት የነገዋን ኢትዮጵያ በሚመለከት እንቅስቃሴው አለ። ፕሮፌሰር ሕዝቅኤል ገቢሳ በኢትዮጵያ በአሁኑ ወቅት ባለው ተቃውሞ በተለይ በኦሮሚያ ያለው ህዝባዊ ተቃውሞ ወደ ኦሮሞ አብዮትነት ተቀይሯል። ይህ አብዮት መጨረሻው ባለቤት እንዲኖረው የኦሮሞ ድርጅቶች፣ የኦሮሞ ምሁራን ተሰባስበው በአንድነት የጋራ የወደፊት እቅድ ማቀድ አለባቸው። በዚህ ላይ ስብሰባ ተጠርቷል። ስብሰባው ይዘቱ ይህን ይመስላል። ከህዳር 2 እስከ ህዳር 4 አትላንታ ጆርጂያ ላይ በቀጣዩ ከአንድ ወር በኋላ ነው ይካሄዳል። ይህንን በተመለከተ ነው ማብራሪያ የሰጡን። ስለ ማብራሪያው በደንብ በአድማጮች ስም በተመልካቾች ስም ከልቤ አመሰግናለሁ። አመሰግናለሁ። ይሄ ውይይት ይቀጥላል እንግዲህ። እግዚአብሔር ይስጥልኝ ፕሮፌሰር።